በወንዝ ዳርቻ ላይ ብዙ መኪኖች ቆመው ካያችሁ ግራ እንዳትጋቡ። ያን ያክል ከባድ ነገር አይደለም። ምክንያቱም ይህ አምስተርዳም ነው። አምስተርዳም ውስጥ ወንዝ ዳር መኪና ለማቆም ትልቁ ይሁን ትንሽ ስለ መኪናው ግድ አይሰጣቸውም። ሴቶች እንኳን ሳይቀሩ ሁሉም ሰው እንዲህ ከወንዙ ጋር አስታኮ ፓርክ ያደርጋል። እውነቱን ለመናገር እኔ ፈራለሁ። አሁን ለምሳሌ እዚህ ጋር ያለችውን ሴት ተመልከቱ። በሩን ከፍታ ለመውረድ በጣም ከብዷታል። ትንሽ ብትከፍተው እርግጠኛ ነኝ ወደ ወንዙ መውደቁ አይቀርም። መኪኖች ሳይወድቅም ከሆነ ጥያቄያችሁ ትክክል ናችሁ። አንዳንዴ ብቻ አይደለም መኪኖች ወደ ወንዙ ይወድቃሉ። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን መኪናችሁ በምን ያህል ፍጥነት እየተጓዘና ምን ያህል ሰዓት እንደቆመ በስልካችሁ መከታተል የሚያስችላችሁ የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር አስገጥሙ። ታዲያ ለምንድነው ሰዎች በዚህ መልኩ መኪናቸውን ፓርክ የሚያደርጉት ካላችሁ የአምስተርዳም ጂኦግራፊያዊ አቀማመጥ ነው። አምስተርዳም 160 የሚሆኑ ጅረቶች ያሉባት እንደ አብዛኞቹ የአውሮፓ ሀገራት ጥንት የተቆረቆረች መዳረሻ ከተማ ናት። እናም አብዛኛው የውስጥ መንገዶች የተሰሩት ከወንዙ አጠገብ ምንም ክፍት ቦታ በሌለበት ሁኔታ ስለሆነ ነው። በዚህ ምክንያት የመኪና ማቆሚያዎች ስለሚጨናነቁ የመጨረሻ አማራጭ ወንዝ ዳር ማቆም ይሆናል። አምስተርዳም ውስጥ መኪኖች የፓርኪንግ መስመሮችን ትንሽ እንኳን መተላለፍ የማይቻልበት ሕግ አለ። እናም ምንም እንኳን መኪና ትልቅ ቢሆን የግድ ወንዙ ዳር ለመውደቅ ትንሽ በቀረው አቋቋም ፓርክ ለማድረግ ትገደዳለህ። ብዙ ጊዜ የዛ ሀገር ነዋሪዎች ትንንሽ መኪኖችን ይጠቀማሉ፣ አሊያም ሁሉንም ትተው የሚጠቀሙት ብስክሌቶችን ነው። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።